ሞትሰ ለመዋቲ ይደሉ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያሐጽብ ለኩሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ የደብሩ ሊቃውንተ ቤተ ክርስቲያን እንደ ቅዱሳን መላእክት ከትናንት ከዋዜማው ጀምሮ ስታገለግሉ እስካሁኑ ሰዓት ድረስ ያደራችሁ እጅግ የምንወዳቸው አባ ገብረ ሚካኤል ቆሞስ በቅዳሴ ያገለገሉን በአዳማ ርዕሰ ከተማ የደብረ ሰላም ቅዱስ ገብርኤል ካቴድራል ዋና አገልጋይ፣ የተከበራችሁ መምህራነ ወንጌል፣ የተከበራችሁ የደብሩ ሰንበት ትምህርት ቤት አባላት፣ እጅግ የምንወዳችሁና የምናከብራችሁ የሞጆ ምዕመናን ሁላችሁም በየስማችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን ስለዚህ ሰዓት ደረሳችሁ? ሳይገባን እልል ካላችሁ በደንብ እልል በሉ። ሳይገባን ጾመ ፍልሰታን በሰላም በጤና አጠናቀን በዕርገቷ ወይም በትንሣኤዋ ዛሬ አምላካችን ሰብስቦናል። አምላካችን እግዚአብሔር የተመሰገነ ይሁንልን። አናበዛም። ለትንሽ ደቂቃ ጆሮአችሁን እንድትሰጡኝ እፈልጋለሁ። ምክንያቱም የመጣችሁበት ዓላማ ስለሆነ። ሰው ወደ ገበያ የሚሄደው ለዓላማ ነው። ወይ ሊሸምት ነው ወይ ሊሸጥ ነው። ወደ ቤተ መቅደሱ የምንመጣው ለዓላማ ነው። በረከት አግኝተን ለመሄድ ነው። የሰማይ ቤታችንን ለማነጽ ነው። ስለዚህ ሁላችሁም ጆሮአችሁን ለእግዚአብሔር እንድትሰጡ። ሞትሰ ለመዋቲ ይደሉ ሞታ ለማርያም ያሐጽብ ለኩሉ። ሞትስ ለሟች ይገባል፣ የማርያም ሞት ግን ይደንቃል፣ ይገርማል። ቅዱስ ያሬድ የተናገረው ነው። በዚህ መነሻነት ባለ ዕርገቷን እንማማራለን። ቅዱሳን አባቶቻችን ወይም አበው ነገር ከስሩ ውሃ ከጥሩ እንዲሉ እመቤታችን ከአባቷ ከኢያቄም ከእናቷ ከሐና ተወለደች። በእናትና በአባቷ 3 ዓመት ተቀመጠች። በቤተ መቅደስ 12 ዓመት ተቀመጠች። ከልጇ ከወዳጇ ጋር 33 ዓመት ከ3 ወር ተቀመጠች። ልጇ ሲያርግ ደግሞ ከጠባቂዋ ከዮሴፍ ቤት እስከምትሞት ድረስ 15 ዓመት ከ9 ወር ተቀመጠች። ይህንን ስትደምሩት 64 ይመጣል። እመቤታችን በ64 ዓመቷ በ49 ዓመተ ምህረት በዚህ ዕድሜዋ አርፋለች። እረፍቷ ጥር ነው፣ እመጣበታለሁ። ቶማስም ይሄ ግራ የሚያጋባ ነገር ነው ብሎ ተናግሯል። ለምን እንደሆነ እመጣበታል። ስለዚህ በ49 ዓመተ ምህረት በ64 ዓመቷ እመቤታችን ሰው ነችና እንደ ማንኛውም አርፋለች። ቅዱስ ኤፍሬም የሰባቱን ውዳሴ ማርያም የሰባቱን ዕለታት ውዳሴ ማርያም የደረሰው በዕድሜዋ ልክ ነው።
ከሰኞ እስከ እሑድ ያለውን ውዳሴ ማርያም ብትቆጥሩት 64 ነው የሚመጣው። ቅዱሳን አባቶቻችን በረከታቸው ይደርብን። እንደነሱ ያለ አባት ዛሬ ያስፈልጋል ምዕመናን። እንደነሱ ያለ አባት ዛሬ ልንፈልግ ያስፈልጋል። እግዚአብሔር ደህናውን አባት ይስጠን። ለበጎቹ የሚሞት ቀድሞ አባት ይስጠን። ጸልዩ ምዕመናን። ዘመኑ ክፉ ነው። ራስ ወዳድነት እየበዛ መጥቷል። ስለዚህ እመቤታችን 64 ዓመት ሲሆናት እንደ ማንኛውም ሰው ናትና አመም አደረጋት። በደሴተ ፍጥሞ የነበረው ሐዋርያው ፍቁረ እግዚእ ቅዱስ ዮሐንስ በመንፈስ ቅዱስ ተገልጾለት ወደ እመቤታችን መጣ። መሞቷን ስላወቀ በመንፈስ ቅዱስ ተገልጾለት በደመና ተጭኖ፣ እሱ ብቻ አይደለም አጠቃላይ ሁሉም ቤተሰቦች በየሀገረ ስብከታቸው በደመና ተጭነው ወደ እመቤታችን መጡ። ወደ እመቤታችን መጡ። ዮሐንስ ከቱርክ ደሴተ ፍጥሞ፣ ያቺ ቱርክ የምትባል ሀገር ዛሬ ጠላታችን ናት መሰለኝ። ብዙ ነገር ከዚያ ስለሚመጣ እና ይህች ሀገር የሚገርማችሁ 3 ጉባኤ የተካሄደባት ታላቅ ሀገር ነች። እነ ንስጥሮስ፣ እነ መቅዶንዮስ እና አሪዎስ የተወገዘባት ሀገር ታላቅ ሀገር ነበረች። ዛሬ ነው ያደረገው ታላቅ ሀገር። ከዛ ነው ተነስቶ የመጣው። ሁሉም ተሰበሰቡ ደቀ መዛሙርቱ ወደ እናታቸው። ከዛ በኋላ ምን ሆናችሁ መጣችሁ አለቻቸው። ማን? እመቤታችን። አይ በመንፈስ ቅዱስ ተገልጾልን ከዛሬዋ ዕለት እንደማታልፊ እንደምትሞች አውቀን የመጣን። ነገር ግን አንድ ጥያቄ አለን። መጀመሪያ ሳትባርኪን እንዳትሞች ባርኪን ብለው ሁላቸው እጅ ነሱ። እስኪ እጅ ንሱ። እመቤታችን ባርኪን በሉ ሁላችሁ። እመቤታችን ባርኪን። ትባርካችሁ፣ ትባርከን። ሁላችን እልል ብላችሁ አመስግኑ። ሳትባርኪን እንዳትሞች ባርኪን አሉ። ያን ጊዜ እነን እየተነጋገሩ ሳለ ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ እሷ ወዳለችበት ወረደ። ለኛም ይውረድልን፣ ለኛም ይታደገን። ምእመናን አሜን በሉ። አሜን ማለት ይሆንልኛል፣ ይደረግልኛል። አንተ የምትናገረውን በትክክል አምናለሁ ማለት ነው። አሜን ማለት አቀበት መውጣት ቁልቁለት መውረድ አያስፈልግም። አንደበታችን የተፈጠረው እግዚአብሔርን ለማመስገን ነው፣ ለምስጋና ነው። እና መጣና እልፍ አእላፋትን መላእክት አስከትሎ ከፊቷ ቆመ። ልሞት ነው እንዴ አለችው። አዎ ልጅ ሆይ በጫንቃ ያዝየህ ጥጦቼን ጠብተህ በክንዶቼ አቅፌህ እንዴት እሞታለሁ እኔ አለች። መቼስ ሞት ከባድ ነው አይደል? ሞት እኮ ከባድ ነው። አሟሟታችን አምላካችን ያብጅልን። እንዴት እሞታለሁ? አይ አንቺ የምትሞችበት ምክንያት አንድ ነገር አለ። አግባባት፣ ቀስ ብሎ አግባባት፣ እንዳትደነግጥ ቀስ ብሎ። በሲኦል ያሉ ነፍሳት አንቺ ካልሞች አይወጡም። ውሰድና አሳዩት። ገና ሳትሞት ቅዱሳን መላእክት ከሱ ጋር የመጡትን ውሰዱና አሳዩት። ሄዳ ስትመለከት በእሳት አለንጋ እየተገረፈ በእሳት ተውጦ ጫጫታ፣ መከራ፣ ወይታ። ለዚህ እኮ ነው ምን ገሰግሰው ወደ ቤተ ክርስቲያን ያንን ሀገር እንዳናይ እኮ ነው። ምእመናን እንዲሁ አስባችሁታል?
ብዙዎቻችን እኮ እንደው ምድራዊ ነገር ነው ብዙ ጊዜ የምናስበው። እድል ፈንታችን ያ ጨለማው የማይገፋበት፣ ትሉ የማያንቀላፋበት፣ እሳቱ የማይጠፋበት ለዘላለም ከዚያ እየተቀቀልን መኖር አስባችሁታል? ቀሪ ዘመናችንን ንስሐ እየገባን ተስተካክለን ተዘጋጅተን እንጠብቅ። ግድ የለም ይህ ጊዜ በጣም ትንሽ ነው። ሁልጊዜ የምንኖርበትን ሀገር እንሻ። በሰማይ ያለውን እሹ። ልባችሁ በሰማይ ይኖር አይደል የተባለው? በሰማይ ይኖር ልባችሁ። ከዛ በኋላ አሳዩአትና አመጧት። እንዴት ነው አየችና ምን አለች? ልጄ ሆይ እኔ ሙቼ እነኚህ ነፍሳት ወደ ገነት የሚገቡ ከሆነ አይደለም አንድ ጊዜ 7 ጊዜ ልሙት። ለኛ ለልጆቿ ነፍሷን 7 ጊዜ እንደምትሞት ድርድር ራሷን ሰጠች። ነፍሷን ለኛ ለልጆቿ 7 ጊዜ ልሙትላቸው ለእነኚህ ይሳል። አታመሰግኑ? እኛ ብንሆን አይደለም አንድ ጊዜ ማን ነው 7 ጊዜ? አንድ ጊዜ ይከብዳል። ምን ወደው ልጃችን እሱ ይቅር እኔ ልሞት የሚል ያለ አይመስለኝ። ከባድ ነው። ራሳችን ነው የምንወደው። እርሷ ግን ለኛ ለልጆቿ 7 ጊዜ ልሙትላቸው። በጣም ያሰቅቃል። እዚያ ውስጥ ያሉት 7 ጊዜ ልሙትላቸው። ያን ጊዜ ይህንን ተናግራ ነፍሷ ከስጋዋ ተለየ። ጌታም ወደ መጣበት ቅዱሳን መላእክትን ይዞ ሄደ። እርሷም ደቀ መዛሙርቱ ከየአቅጣጫው የመጡት ወደ ጌቴሴማኒ ሊቀብሯት ጉዞ ጀመሩ። ነገር ግን ብዙ ጠላት አለን ምእመናን። እርሷ እኮ በዚህ ዘመን 64 ዓመት ስትኖር አንድ ቀን ደልቷት አያውቅ። አንድ ቀን። እኛ እኮ ከቤት ወደዚህ ስንመጣ እንቅፋት ከመታን እኮ የምንማረር ሰዎች ነን። የሆነ ነገር ጎሸም ስንደረግ ምን አርጌ ነው እኔ ሁልጊዜ እያስቀደሱ፣ እኔ ሁልጊዜ ቤተ መቅደስ እየገሰገሱ፣ እኔ እየመጸወቱ፣ እኔ ይህንን እየሰጠው እንዴት ይፈትነኛል እንላለን። እመቤታችን አንድ ቀን ሰላም አግኝታ አታውቅም። ለስጋዋ እንኳን እረፍት አላገኘችም። የሚገርመው ቀድሞ ልጇ ወዳጇ ተነሳ አረገ እያሉ ሲበጠብጡን ኖሩ። አሁን ደግሞ ተነሳች እያሉ ሊበጠብጡን ነው። ስለዚህ ኑና ወህያ በእሳት ኑ ስጋዋን እናቃጥለው አሉ። በአጎበር በአልጋ አድርገው ደቀ መዛሙርቱ እያለቀሱ ወደ ጌቴሴማኒ ሊቀብሯት ሄዱ። ከአይሁዳውያን መካከል የምታውቁት ተመርጦ እጅግ ፈርጣማ ክንድ ያለው ተውፋንያ የሚባለው ዘለለና እሷ ያለችበትን አልጋውን አጎበሩን ነካው። በነካው ጊዜ ቅዱሳን መላእክት መጡና 2 እጆቹን ቀጡት። እዚህ ልላ ይባላል። 2 እጆቹን ቀጡት። እመቤታችን የሚነካ እጁ ይቆረጣል። ራሳችንን ብንፈትሽ የተሻለ ይሆናል። የአምላክን እናት በዓይናችን አትምጡብና ያለው ዘማሪው በዓይናችን አትምጡብና የሚገርም ድርሰት ነው። 2 እጆቹ ከአልጋው ሸኮር ላይ ተንጠልጥለው ቀሩ። አለቀሰ። ይቅር በይኝ አለ። ይቅር በይኝ አለ። ከዛ እሷ መቼስ አጨክን ለቅዱስ ጴጥሮስ ምን አለች? እጆቹን ቀጠለለት አለች። እርሪተ ልብ። አይገርምም? ሰው ሊገለው የመጣውን እንደገና አይገርምም? እንደገና አቅፎ መሳም። አዎ እጆቹ ቅዱስ ጴጥሮስ እንዲቀጥልለት አደረገ። እርሷን ግን ወደ ሰማይን ማነው ወደ ገነት ነጥቆ መልአኩ ከዮሐንስ ጋር ወስዶ ከዕፀ ሕይወት ስር አስቀመጣት።
ይሄ የሆነው ጥር 21 ቀን ሞት በጥር ነሐሴ በመቃብር የሚል መዝሙር ኪነ ጥበብ ዘምሯል። ድንቅ እኮ ነው። ይሄ ሁሉ የሆነው አናስቀብርም ብለው ነው በጊዜው የነበሩ ሰዎች። ለስጋችን እንኳን ረፍት እሷ እኮ ንጽሕት ናት፣ ብፅዕት ናት፣ እንከን የሌላት እናት 2 ክንድ መሬት ይከለከላታል። አሁን ለሷ አምላክን ዓለሙን የያዘውን የወለደች እመቤታችን ትከለከላለች እንዳትቀበር። አዎ እሱም ቻይ ነው መድኃኒዓለም ኢየሱስ ክርስቶስ በዕፀ ገነት በዕፀ ሕይወት ስር በገነት አስቀመጠ። ዮሐንስ ግን ተመልሶ መጣ። ከዛ በኋላ በቀደም ጠቀስ አድርጌ ተናግሬ ነበርና ደቀ መዛሙርቱ ተቸገሩ፣ ተጨነቁ። የት እንደሄደችም አያውቁም። ወይ አልቀበርናት ወይ ያለችበትን አላወቅ ምን እናድርግ ብለው ዋናው ለዚህ መፍትሄው ሱባኤ መግባት ነው። ሱባኤ መግባት በዚህ ቅዱስ ስፍራ በሌላም በአጠቃላይ በኢትዮጵያ በገዳማት ሱባኤ የገባችሁ ዝም ብላችሁ አይደለም፣ የምትፈልጉት ነገር ስላለ ነው። የራሳችሁ ሕይወት እንዲስተካከል፣ የሚጨምረው እንዲጨምር፣ የሚቀንሰው እንዲቀንስ፣ ከኃጢአታችን እንድንነጻ የሆነ በአካል እንኳን መታ ባትታየን በሰው አምሳል መታ እንኳን ብትታየን የሆነ ችግር አለብኝ ይህንን ችግርን ፍችልኝ የሆነ ችግር አለብኝ ብለን ነው ሱባኤ የምንገባው። ዝም ብለን ስለተለመደ አይደለም። የግብፅ ክርስቲያኖች ያውቁበታል። አሁን በዚህ ጾም ውስጥ እመቤታችን ተገልጻለች፣ አይታችኋል። የግብፅ ክርስቲያኖች ንጹሖች ናቸው፣ እጅግ ንጹሖች ናቸው። እውነቴን ነው የምላቸው። በጣም በርካታ ጊዜ እመቤታችን በአካል ተገልጻለች ግብፅ ውስጥ። እኛ ግን ተንኮለኞች ነን። ምክንያቱም የምናየው የምንሰማው ሁሉ ይዘገንናል። እውነቴን ነው የምላችሁ። የምናየው በጆሮአችን ጆሮ እኮ ጭው ያደርጋል። የምንሰማው በዚህ በቆርቆሯችንም ይሄ መከረኛ ደግሞ ይሄ ፌስቡክንና የቲክቶክ የሚባልን የፈጠረ ነፍሱን አይማረው መድኃኒዓለም። እኔ አይደለሁም፣ አባ ማርቆስ ናቸው፣ አቡነ ማርቆስ የተናገሩት። እውነቴን ነው የምላችሁ። በሬ ወለደ መቼስ የማይለቀቅ ነገር የለም። በሬ ወለደ እከሌ ሞተ ይላል። በሕይወት እያለ እኮ አንድ ጊዜ ፓትርያርኩ ሞቱ ብሎ ስላለ እንዴ መድኃኒዓለም ያለ የት እየሄድን ነው? ምዕመናን እኚህ ወጣቱ ክፍል የት እየሄደ ነው? እንደው የት እየሄደ ነው? እንደው የድሮ አባቶቻችን እናቶቻችን በረከት እኮ ራቀ። እውነቴን ነው የምላችሁ። ስለዚህ ሱባኤ ገቡ፣ ቅዱሳን ሐዋርያት ሱባኤ ገቡ። ሱባኤ ገቡ መቼ ነው? ነሐሴ 1 ቀን። እሷ የሞተች ጥር 21 ቀን። ከጥር እስከ ነሐሴ ብትቆጥሩ 8 ወር ነው። ነሐሴ 1 ቀን ሱባኤ ገቡ። ነሐሴ 14 ቀን ንጹሖች ናቸውና መልአኩ ነጥቆ የወሰዳት ከዕፀ ሕይወት ስር የነበረችው የእመቤታችን ሥጋዋን አምጥቶ ለሐዋርያት ኢየሩሳሌም ጎልጎታ ሰጣቸው። አመስግኑ። ይሄ ልልታ ያስፈልጋል። ሰጣቸው፣ ቀበሯል። ግን ከዚህ መካከል ደግሞ ቶማስ የሚባለው ተጠራጣሪ ጌታችን ሲነሳ አላምንም ምታት ነው ያለ፣ ጎኑን ካልዳሰሱ የተቸነገሩ እጆቹን እግሮቹን ካልዳሰሱ ያለ፣ ነገር ግን መለኮትን መዳሰስ አይቻልም። እዳስሳለሁ ሲል ኩምትር ብሎ አይደል የቀረው? የእመቤታችን የአክስቷ ልጅ ሰሎሜ እመቤታችን በምትወለድ ጊዜ እንደ ሌሎቹ አዋላጅ መስሏት ማይጾራን ስትዳሰስ ኩምትር አይደል ያለው? አዎ፣ የማይነካውን መንካት ትክክል አይደለም። የማይነካውን አትሙ፣ ድርሻችን አይደለም። አዎ፣ በ14ኛው ቀን ቀበሯት። ስታርግ ቶማስ ከህንድ ሲመጣ፣ ሀገረ ስብከቱ ህንድ ነው። ህንደኬ ቶማስ ዘህንደኬ፣ ቶማስ ዘመራስ ይባላሉ።
ሐዋርያቱ ቶማስ ዘእንደኬ ሐናጺ ነበረ። የታወቀ ሐናጺ ነው። እያንዳንዱ ደቀ መዛሙርት ከተለያየ የሥራ መስክ የመጡ ከተለያየ አንድ አይነት አይደለም፣ የተለያየ ግንበኛ የነበረ፣ ሐናጺ የነበረ፣ አሳ አጥማጅ የነበረ እንደዚያ በቃ ነው የመጡትና ከዛ በኋላ መካከል ላይ ሰማይ ላይ እመቤታችን ስታርግ ቶማስ ዘእንደኬ በደመና ተጭኖ ከህንድ ሲመጣ አየር ላይ ተገናኙ። እንዲሁም ወፈቀደ ይደቅ፣ አዎ ከደመናው ላይ ሊወድቅ ወደደ። እሷን ባየ ጊዜ አይዞህ አንተ እድለኛ ነህ፣ ትንሣኤን አይተሃል፣ የተገነዝኩበትን መግነዙን ይኸው እንካ ተነሳች አረገች ብለህ ንገራቸው ለሐዋርያት ብላ መግነዙን ሰጠችው። ያ መግነዝ እዚህ ጋር ታዩታላችሁ። ይሄ ነው መስቀሉ። ይሄ የእመቤታችን መግነዝ። ይሄ በመስቀል ላይ እዚህ ጋር ምን ያዘውም የእመቤታችን መግነዝ፣ ካህናት የሚጠመጥሙት ሻሽ መግነዝ በጸናጽሉ ወጣቶቹ ከመቋሚያቸው ላይ የሚያስሩት ሁሉ ያ ነው። ከዛ በኋላ ያንን ይዞ መጣና እመቤታችን እንዴት ሆነች አለ ቅዱስ ቶማስ። እመቤታችንም አግኝተናት ቀበርናት። እንዴ ሞት በጥር ነሐሴ በመቃብር ምንድነው የምታወሩት አላቸው። እሱ እኮ የያዘውን ይዟል። እሱ እኮ ከእመቤታችን ጋር ተገናኝቷል። እንዴት ነው የምታወሩት? አንተ ደግሞ ሁልጊዜ ትጠራጠራለህ። ና እንሂድ መቃብሩን እናሳይ። መቃብሩ ሲሄዱ ባዶ ነው። እንደ ልጇ የእመቤታችን መቃብር አፈር አልበላውም ወይም ሌላ ነገር አልገጠመው። አርጓል። በሶስተኛው ስጋዋ በሶስተኛው ቀን እልል ብላችሁ አመስግኑ። ታንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ። በዚሁ አጋጣሚ መናፍቃን እመቤታችን አላረገች ብለው ሲጠይቋችሁ ጥቅስ ልስጣችሁ። ታንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ የዳዊት መዝሙር 131 ቁጥር 8 ደግመዋለሁ። የዳዊት መዝሙር 131 ቁጥር 8 አንተ ወይም እግዚኦ ወደ ዕረፍት ተነስ፣ አንተና ማን የመቅደስህ ታቦት፣ አንተና የመቅደስህ ታቦት ተነስ። አንተ ልጇ ነው። የመቅደስህ ታቦት የተባለችው እመቤታችን ነች። ቀደም ብሎ ገና ይህንን ነገር እመቤታችን እንደምታርግ ተናግሯል። ለነገሩ እነሱ ዝም ብለው ከመሳቢያ አንስተው ኢየሱስ ጌታ ነው የሚሉ ሌላ ምን አለ? ይህንን ብትነግራቸው ማን ይሰማ? እንዴ ሳይማሩ ፈተና አለ እንዴ? ይመጣል፣ ውጤት ይመጣል። እውነቴን ነው የምላችሁ። እስኪ መልሱ። ሳትማሩ አሁን ዘመናዊ የምትማሩ ልጆች ሳትማሩ ወንበር ላይ ብትቀመጡ፣ ጠረጴዛ ላይ ቴብል ላይ ብትቀመጡ ፈተናውን ትዘጉታላችሁ? ሳይማሩ እንዴት ነው አስተምራለሁ ብሎ መነሳት? ግን ትንቢቱ ይፈጸም ዘንድ ግድ ሆነባቸው። ምን ትንቢቱ ይፈጸም ሁሉ መጽሐፍ ቅዱስ ሁሉ ጌታ ነው ይላል የሚለው ተጽፏል። ማቴዎስ 6:24 ላይ ይሄንን አነቁ። ጌታው የሚሉኝ ግን ምን አላቸው ደግሞ ከቶ ወደ መንግሥተ ሰማያት የሚገቡ አይደሉም አላውቃችሁም እላቸዋለሁ ይላል። መጽሐፉን የተጻፈው ነው የምናገረው ሌላ አይደለም። እና ያን ጊዜ እናሳይ አሉት። የለም መቃብሩ አረጋለች። አይ እንደው የእናንተን ሐሳብ ለማወቅ ፈልጌ ነው እንጂ እመቤታችንን ስታረግ አገኘኋት። ያው ሰበኗን ሰጣችኝ፣ ለሁላችሁ አካፍላችሁ አለች። ተከፋፈሉና ከዚያ በኋላ ቶማስ እርገቷን አይቷል። እኛም ማየት አለብን ብለው እንደገና ሱባኤ ገቡ። በሁለተኛው ዓመት ማለት ነው። በሁለተኛው ዓመት ሱባኤ ገቡ። በዚህ ዕለት ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ እመቤታችን ቅድስት ድንግል ማርያምን መንበር አድርጎ ራሱ ካህን አብይ ካህን ሆኖ ቅዱስ ጴጥሮስን
ተራዳኢ ካህን ሆኖ እስጢፋኖስን ቀዳሜ ሰማይ ዲያቆን አድርጎ ሰራይ ዲያቆን አድርጎ ቀድሶ እሱም ቆርቦ ልጇንም አቆረበ፣ ደቀ መዛሙርቱን አቆረበ። ይሄ ነው ታሪኩ ምዕመናን። ይሄ ነው እድሜ ለአባቶቻችን አስቀምጠውታል በሚገባ በመንፈስ ቅዱስ ተገልጾላቸው 24 ሰዓት እንደ መጋዣ እየበላ እያኘከ አይደለም ክርስቶስን ማምለክ። የእግዚአብሔር ሰው ነቢዩ ጠዋት ምንድነው የምትሉት? ቁርስ በለው በርገር አለ ለምዶ አላየ። ጠዋት በርገር፣ ምሳ ላይ ክትፎ፣ እራት ላይ ሌላ ነገር 24 ሰዓት እየበላ ነቢይ። እንዴት ነው ነቢይ የሚኮን እንዴ? የእግዚአብሔር ሰው አሁንማ ጉዳቸው እየወጣ ነው። ሰምታችኋል አይደለም? እና እኛ ግን ችግራችን የምግባር ችግር አለብን እንጂ ሃይማኖታችን እኮ ራሱ ባለቤቱ ነዋ የመሰረተው፣ ሰው አይደለም። ራሱ በኢየሩሳሌም መጥቶ ተገልጾ በሥጋ ነገር ግን በተግባር ዜሮ። ተንኮለኞች፣ ቂመኞች፣ አድመኞች ከጎረቤታችን ያለውን የምናሳድድ በቅናት ራሳችን በቃ ይሄ ነው ችግራችን እንጂ በሃይማኖታችን ጥርጥር የለም። እግዚአብሔር በሚያውቀው የምግባር ግን ችግር አለበት። በምግባር ደግሞ ሙስሊሞች ይበልጡን። እውነቴን ነው የምላችሁ። በእነሱ ጾም ጊዜ እኮ ሰዓት ከደረሰ 1 ሚሊዮን የሚገዛ 1 ሚሊዮን የሚያወጣ የሆነ ነገር ለመግዛት አንድ ሰው ይመጣ የፈለገ ቢሆን አይሸጥም። እኛ ግን እንቸረችረዋለን እስከ ማታ እስከ ፀሐይ ግባት ድረስ። የለም ተግባር የሚባል በቃ በስም ብቻ ሆነ። ሁላችሁም አይደላችሁ። ይቆየ ላስተማሩን ለክቡር አባታችን ለመላከ ማዊ ቃለ ሕይወት ያሰማልን። ከዚህ በላይ የሚያገለግሉበት እድሜና ጤናን እግዚአብሔር ይስጥልን። እባካችሁ ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። ተነጫላ ከንቲን በርሲሰን ኡምሪፊ ፈያ ዋቀዮ ኢሳኒ ፓኬኖ ጉያ ሀራ ኢላልቺሱን ስርቲኑ በርሲሰኒ አርሜን ኬኝ ኪዳነ ምሕረት ወጋ ጃተሚ አከፋሽቲ ቦቃችሁ ሲ አከሱመሞ ቁልቁሉን ኤፍሬም ጃተሚ አፉር ገለተ እሺ ባኢነ ገለተ እሺ ጊንሲሱሳ አከሱመሞ እሺ ነመጂ ድግደሚ ተኩ ቡቀቴቱ አከሱማ አገያ ፉደጃ ከነረት አካወለምቴ akkasuma duka boota keessaa Toomaas akka ilaale akka du'aa ka'u gifti keenya dubaru Maariyaam akka arge sana booda isaas subaa'ee galuu isaanii sana booda dubaru Maariyaam dhufteetu immoo isaanii fi mul'achuu gooftaa keenya Yesuus Kiristoos wajjiniin nu ibsanii jiranii kan nu barsiisan irra deebiidhaan sagalee jireenyaa isaanii dhageessus irratti galateeffadhaaf irra deebiidhaan ቃሉን አሰማልን። በእውነት እጅግ አስተምሮናል። እንግዲህ መስማት ብቻ ሳይሆን ከእመቤታችን የተማርነውን ርኅራኄ፣ መልካምነት፣ ስለሌላ መለመን፣ ስለሌላ መጸለይ ነውና እሷ ስለኛ እረፍትን አርፋለችና ለኛ ደግሞ ድንግል ማርያም በረከቷን ታድለን የዓመቱ ሰው እንድትለይ የእሷ መልካም ፈቃድ ይሆንልን። Thank you.